ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? የጃምቦ ሾው ተከታታዮች ዛሬ ይዤላችሁ የቀረብኩት በጣም የሚገርመውና ጠቅላይ ሚኒስትሩ በፓርላመንት ቀርበው ለረጅም ጊዜ ዲናይ ሲያደርግ የነበረውን እና ትግራይ ላይ የተደረገውን ክራይም አድሚት ያደረገበት በጣም በሚያስደነግጥ ሁኔታ በዓለም አቀፍ መድረክ ሊያስጠይቀው በሚችል ሁኔታ ዲናይ ያደረገበት እና ማሳከር መዘረፉን አውቃለሁ አውቅ ነበር ከተደረገ በኋላ ሳይሆን ሲደረግም አውቅ ነበር ብሎ የተናዘዘበት በዓለም አቀፍ ደረጃ በወንጀል የሚያስጠይቀውን ንግግር እናያለን። ይሄ about the past አይደለም። ይሄ በኢንተርናሽናል ኮርት በአይሲሲም በሁማኒታሪያን በኢንተርናሽናል ኮርት ሊያስጠይቀው የሚችል ለኔ በጣም ያስደነገጠኝ በፊት ጥያቄም ነበረኝ ወያኔ የፈጠረው ነገር ነው ብዬ ማስበውን እና እሱ ግን አሁን በገሃድ ወጥቶ የተናዘዘው ነገር የተናገረው ኑዛዜው በጣም የሚያስደነግጥ ነው። አንደኛ ድንቁርናውን ያሳያል። ለኢትዮጵያ ሕዝብ ግድ እንደሌለው ያሳያል። በእውነት ይሄ ጭፍጨፋ ሲደረግ እያወቀ ዝም ካለ ይህ ሰው አይደለም። ለምን ዝም ያለበትም ምክንያትም ፖለቲካል ኤክስፒዲየንሲ በዛው በተናገረበት ንግግሩ ጊዜ እየመረጡ ከባንዳ ጋር የሚሰሩ ብሎ ራሱ ስለ ራሱ ቢናገር ይሻለዋል ያለበት ነገር አለ እና በጣም የሚያሳዝን የሆነ ከኤርትራ ጋር ያለውን ግንኙነት በተመለከተ የሚያሳዝን ኑዛዜን የነገረው የኢትዮጵያ ሕዝብ በሙሉ የዓለም ሕዝብ በሙሉ ሊደነግጥ ይገባል። ይሄ ሰው እጁ በወንጀል እንደተጨማለቀ በትክክል አሳይቷል። ደግማችሁ ቀኑን ሙሉ ስለሰማችሁት ወይ እየሰማችሁ ስለነበረ ብዙ ላደነንትንላችሁ አልፈልግም። ነገር ግን ማየቱ ትንሽ ይጠቅማል። ይሄ ሰውዬ እያንዳንዷ ያላት ነገር ስትደረግ አውቅ ነበር፣ ቤት ሲፈርስ አውቅ ነበር፣ ሲገሉ አውቅ ነበር፣ ኤርትራኖች ኦኬ ዘርፈው ሲወስዱ አውቅ ነበር፣ ያወቅኩኝ ህጋዊ ውሳኔ ከመውሰድ በአደባባይ ኮንደም እንደማድረግ which could have saved him እሱ ያደረገው የፕራይቬት ዲፕሎማሲ ወይንም የግል ተወካዮቹን ልኮ የኤርትራን መንግስት ማግባባት ነው። ስለዚህ እንዴት በህግ እንደሚያስጠይቀው አብረን እናያለን። ለማንኛውም ስለ ኢኮኖሚ የተናገረው አለ። ስለ ኢኮኖሚ የተናገረው በጣም የሚገርም ነው። ይሄ ሰውዬ የኢትዮጵያ ኢኮኖሚ አደገ እያለ የሚናገረው ስታቲስቲክሱን ከየት እንደሚያመጣው አላውቅም። በመጀመሪያ ጠያቂው ሰውዬ 27% አንኢምፕሎይመንት አለ ኢትዮጵያ ውስጥ ብሎ ጠየቀው። ተመልከቱ፣ እርባን አንኢምፕሎይመንት ነው 27%። አጅሬው መጣና ኖ 27% አንኢምፕሎይመንት ቢኖርም ከፍተኛ የስራ ዕድል እየፈጠረን ስለሆነ ቁጥሩ የጠራ ወደ 3 ሚሊዮን የሚጠጋ የስራ ዕድል ፈጥረናል አለ። አንደኛው ይሄ የፈረደበት የኮሪደር ፕሮጀክት አለ። ምክንያቱም የኮሪደር ፕሮጀክት I told you ምንም ገንዘብ ሊያመጣ የሚችል ፕሮጀክት አይደለም። It doesn't create any value right now ከውበት በስተቀር ምንም ነገር የሚያመጣው ነገር የለም። ስለዚህ የሚያመጣው ነገር የሌለ ነገር ላይ ነው የኢትዮጵያ ሀብት በሙሉ እየፈሰሰ ያለው። ተጠቃሚው ማን ነው የሚለው ለብቻው መታየት ያለበት ነገር ነው። የፎቁ ባለቤት ማን ነው? ደሃው ህዝብ ተገሎ እንደ አፓርታይድ ከከተማ ወጣበትና አሁን እንደ ቱሪስት እየመጣ የሚጎበኘውን ቦታ በቴሌቪዥንና በእንትን አገር አደገች እያሉ እያደነቆሩ እነሱ ግን ህንፃና እንትን በራሱ ገንዘብ በህዝብ ገንዘብ እየሰሩ እሱ ሌላ ቶፒክ ነው በራሱ።
ብቻ አንኤምፕሎይመንቱ ሃይ ነው። እኔ አንድ አንኤምፕሎይመንት ዳታን ለማየት ፈልጌ ኢትዮጵያን ከኬንያ እና ከኡጋንዳ ጋር ሲያነጻጽረው የኬንያው የዩጋንዳው 1.9 አካባቢ ነው። የኢትዮጵያው 2.7 ነው። ወደ 3.4 አካባቢ ነው። የኬንያው 5.9 ነው። I say no, there is no way ኬንያ ከኢትዮጵያ እጥፍ በነፍስ ወከፍ ዓመታዊ ገቢ ነው ያላት ወደ 2000 ምናምን ዶላር። ኢትዮጵያ በነፍስ ወከፍ $1000 አካባቢ ነው ያላት በነፍስ ወከፍ አንድ ሰው። there is no way የኬንያ unemployment ከኢትዮጵያ ጋር የማይሆነው። so when I looked at there the way የኢትዮጵያ መንግስት የሚያጭበረብረው መቼም ዳታ ማጭበርበር ልማዱ ነው። የኬንያ መንግስት are not afraid to say unemployed people unemployed ብሎ ለማለት የራሱ መሬት ከሌለው በአባቶቹ ጋር ጥገኛ ከሆነ unemployed ነው የሚባለው። የኛ መንግስት ስራ ዕድል የሌለው ወጣት በገጠርም በከተማም በሽ እንደሆነ እያወቀ ከአምስት ወጣት አንዱ ስራ ይኖረው ይሆን እያወቀ የገበሬ ጋር ጥገኛ ሆኖ አባትና እናቱ ጋር ያለውን በሆኑ ኤምፕሎይድ ብሎ ነው የሚቆጥረው የተቀጣረ ነው ብሎ ነው የሚቆጥረው። ለዚህ ነው ስታቲስቲክስ የኛ 3.4 ምናምን የኢትዮጵያ ስታቲስቲክስ በጣም እርግጠኛ ነኝ ከግማሽ ፐርሰንት በላይ የሚሆነው ወጣት አንኤምፕሎይድ ነው። more than 50% አንኤምፕሎይድ ነው። ይሄ ደግሞ በአካባቢያችሁ የምታዩት ነው። ይሄን የኢትዮጵያ ህዝብ ሲያጭበረብረው ብቻ ኢኮኖሚው እያደገ ነው አለ። በወርልድ ባንክ የጠቀሰው IMF የጠቀሰው ዳታ በሙሉ ሮንግ ነው። it's known ዲቴይሉ ማየት ትችላላችሁ። እሱ 9% ምናምን ያለው እሱ ወደ 7% ነው ወርልድ ባንክ ያለው። ማነው IMF የሚያለው ወደ 7% አካባቢ ነው። ስለዚህ there is no way እሱ ያጭበረብራል። ብቻ እዛ ቁጭ ብለው የሚሰሙት ፓርላማ ላይ የሚሰሙት ወረቀት ሄደው እንኳን አያነቡም። እንቅልፍ የሚወስዳቸው ሰዎች ስለሆኑ ማለት ነው። ስለዚህ ኢኮኖሚውን በተመለከተ አሁንም አድጓል እያለ ነው። ይሄ ሰውዬ በአንደኛው ክፍለ ዘመን ትራክተር ያላመጣ የአፍሪካ ሀገር የለም። አልተራቡም። 20 ሚሊዮን የተራበ ህዝብ ይዞ ይሄን ያህል ኮምባይነር አመጣ። ከጥቅም ውጭ ሆነዋል ኮምባይነሮቹ by the way because ዳታውን አትመኑት። የሚናገረው ዳታ በሙሉ ፋብሪኬትድ የሆነ ዳታ ነው። ትራክተር ይሄን ያህል ትራክተር አለ ሲል ከ10,000 ትራክተሩ ገበሬውን ሂዱና ጠይቁት። ያለ መለዋወጫ የቆመው በነዳጅ እጥረት የቆመው በጣም ኮምባይነር እናንተ ነው እና ይሄን ያህል ኮምባይነር አለ ይሄን ያህል ትራክተር አለ ይላል። then why are we starving? የኢትዮጵያ ኢኮኖሚ የዓለም ባንክ ደግሞ ያወጣው ስታቲስቲክስ ላይ የሚያሳየው ኢትዮጵያ ወደ ከፍተኛ ድህነት እየሄደች ነው። ሚድል ክላስ የሚባለው እየጠፋ ነው። ባለፈው የሰራሁት ፕሮግራም ላይ ነግሬያችኋለሁ። ሚድል ክላስ የሚባል ሰው የለም፣ ህዝብ ፖፑሌሽን የለም፣ አጥፍተውታል ብዬ ሶ አንኤምፕሎይመንት ኢኮኖሚው ዲዛስተርስ ነው። ስቲል ይሄ ሰውዬ የእኛን ማደግ እዚህ ከተማ የሚመጡ ሰዎች ከተማውን ያዩና እንዴት አድጋቸዋል ተለውጣቸዋል ይላል። that is not development 99%ቱን ህዝብ የረሳ የኢትዮጵያ ህዝብ ስማ፣ እኔ ከኢትዮጵያ ህዝብ ጋር እንጂ መቼም ከሱ ጋራ መነጋገራችን እብድ ነው። he's crazy because his logics የተራበ የተጠማ መሄጃ ያጣ ህዝብን በጣም በሚያሳዝን ሁኔታ ኢኮኖሚ አድጓል ይለዋል። መብራት፣ ጋዝ ኬንያኖች ከኛ የበለጠ ነው የሚያወጡት ይላል። ኬንያኖች ቢያወጡ የኬንያን ፖፑሌሽን 60% more than 60% of our population is an abject poverty በድህነት ላይ ነው ያለው። በቀን አንዴ መብላት የሚያስቸግረው ህዝብ ማለት ነው። ያ ህዝብ ነዳጅ መግዛት አይችልም። ሰው ዋጋን ስታነጻጽር እኩል መግዛት የሚችል ሰዎች አንድ ቦታ ላይ ሄደው አንድ ዕቃ ሲገዙ ርካሽ ነው ውድ ነው ማለት ይቻላል በተለያየ ዋጋ ከገዙ። ነገር ግን ገንዘብ ለሌለው ሰው የ5 ሳንቲምም ነገር ቢሆን ውድ ነው።
የኢትዮጵያ ህዝብ ገንዘብ የለውም። ፔሬድ አለቀ። የለውም። ኬንያኖች ገንዘብ አላቸው። አሁን ዶላር እየወረደ በመጣ ቁጥር ጭራሽ የብር መግዛት አቅሙ ጠፍቶ የኢትዮጵያ ህዝብ መኖር አቅቶታል። ይሄንን ነው ማየት የማይችሉት። በብል ውስጥ ነው ያሉት። እነሱ የሚያወሩት አደገች አገር አደገች የሚሉት ሰውን ሲያጨበረብሩ ቴሌቪዥኑን ያጨናነቀው የኢትዮጵያ ህዝብ ድህነትና ችግር አይደለም። እንደው ከዚህ ከፓርላማው ፕሬዘንቴሽን በፊት እንደ ማነው ሶማሌ አደገች ብሎ ያቀረበው ላግዠሪ ፕሮጀክት ነበር። ይሄ ቀድሞ የመከላከያ ሚኒስትር ተብየው ያቀረበበት እንትን ሶማሌ ላግዠሪ ፕሌስ ነው። ተመልከቱ። ቆቦ ላይ ወደ 60 ሺህ ሰው ቢቢሲ ዛሬ ያወጣው ሪፖርት ላይ ወደ 60 ሺህ ሰው እየተራበ ነው። አሁን ተፈናቅሎ ከፍተኛ ክራይሲስ አለ። የሌላ ሀገር መንግስት መሪ ቢሆን ቆሞ 60 ሺህ ሰው ተፈናቅሎብናል እያለቀብን ነው ይላል። ኦኬ። ዛሬ ከትግራይ ህዝቡ እየሸሸ ነው። በአውቶቡስ በምን እየወጣ ነው። ቲፒኤልኤፍ ጦርነት ከፍታለሁ ብሎ እንቧከረዩ ብሏል። ደብረ ብርሃን ላይ ወደ 17,000 20,000 የሚሆን ሰው ያለ እንትን ነው ያለው። አሁንም በድህነት ላይ ነው ያለው። አከንሾዩ ወለጋ ያሉት መጠለያ ውስጥ ያሉት ወደ ቤታቸው አልገቡም። ወደ ጊምቢ ከለሚ ቀበሌ የተፈናቀሉት ማለት ነው ባለፈው ተጨብጭበው። ይሄ ሁሉ ህዝብ በተራበበት መኖር አቅቶታል። ሰው መኖር አቅቶታል። ባቃተው ሰዓት እሱ 6000 ስኩዌር ሜትር የሚሸፍን የመልክዓ ምድር ማስዋብ ስራ የተሰራለት ነው። ሪዞርቱ የጋራ መጠቀሚያ አገልግሎት መስጫ ማዕከላቱን ስንመለከት ሪዞርቱን የእንግዳ መቀበያ ማዕከል፣ ሱቆች፣ ባህላዊና ዘመናዊ ምግብ ቤቶች፣ መሰብሰቢያ አዳራሾች፣ አምፊቲያትሮች እንዲካተቱለት ተደርገዋል። በተጨማሪም 150 ሰው የሚይዝ ዘመናዊ መሰብሰቢያ አዳራሽ፣ የተሟላ የወንድና ሴት ስፓ፣ የስፖርት ማዘውተሪያ ቦታዎች፣ የውበት ሳሎን፣ 3 መዋኛ ገንዳዎች እንዲሁም የህፃናት መጫወቻ ያሉት ሲሆን የሶማሌን ህዝብ የኑሮ ዘዬ This is not development. This is not development. ያለውን ሰማችሁት አይደለም? ላግዠሪ መዋኛ። ይሄ አሁን ለድሃው ምን ያደርግለታል? ለድሃው ምን ያደርግለታል? ኦፍ ኮርስ በመጀመሪያ የሚራበውን የሚጠማውን ህዝብ ፕሮብሌም አድሬስ ካደረግክ በኋላ የምታመጣው ዴቨሎፕመንት ነው። ይሄ በዴቨሎፕመንት ስትራክቸር this is called a secondary level development። የኢትዮጵያ ህዝብ ተርቦ አገር በሙሉ ፖለቲካው በሙሉ ስለ ጦርነትና ስለ ረሃብ ስለ ኑሮ ውድነት በሚጨናነቅበት ሰዓት ሰውየው የሚያወራው ስለ ስፓ 150 ሰው የሚይዝ ሪዞርት ኢትዮጵያን በምትሃል ሀገር ውስጥ ዜናውን ማጨናነቅ ነበረበት ወይ? ኢትስ ጉድ። 3 ስዊሚንግ ፑል፣ ስፓ። የትኛው ድሃ ነው የሚችለው? መኖር ያቃተው ህዝብ ባለበት መኖር ያቃተው ህዝብ ባለበት ኢንቫይሮንመንት how you going to talk about ቴሌቪዥኑ በሙሉ ያጨናነቀ ይሄ ነው። የሀገርን ፕራዮሪቲ አያውቅም ለማለት ፈልጌ ነው። ድህነቱ እየበዛ ነው የሚሄደው። እንትን እያለ አይደለም። የሚጠቅሳቸው IMF ወርልድ ባንክም ገና ጉድ ይመጣል። አሁን በተለይ ባንኪንግ ሊበራላይዝድ በሚሆንበት ጊዜ ከፍተኛ የሆነ ችግር ይመጣል። ኦኬ። አንደኛው ነገር የጠቀሰው ነገር እዚህ ኢኮኖሚውን በሚናገርበት ሰዓት በጣም የሚገርመኝ ነገር ነው። የጠቀሰው ነገር በኢኮኖሚው ወደ ውጪ 300,000 ሰው አካባቢ ልከናል አለ። ወደ ውጪ የላከው ከ300,000 ሰው ውስጥ ወደ 7,000 የሚሆነው የስኪልድ ሌበር ነው አለ። ወደ ተለያዩ አውሮፓ ሀገሮች ነው የተላኩት አለ። we want to see the data። የትኛው አውሮፓ ሀገር የትኛው ሌላ ዓለም አቀፍ ሀገር ምን አይነት ስኪልድ የሆኑ ሰዎች ወዴት እንደሄዱ አልነገረንም። ወደ አረብ ሀገር የሚሄዱ ሰዎች it's called forced migration። ኢትዮጵያ ውስጥ ስለመረራቸው አማራጭ ስላጡ በገፍ
ወደ ገልፍ ካንትሪስ የሚሄዱት ወንድምና እህቶቻችን ለባርነት ነው የሚሄዱት። ይሄ ታወቀ እኮ ነው። this is the number one employer right now ኢትዮጵያ ውስጥ የሚያሳዝነው አንደኛ ኤምፕሎየራችን በስደት ሄደን ለሰው ቤት ሰራተኛና እንትን የምንሆንበት ነው። ይህንን እንደ ትልቅ ኤምፕሎይመንት ኦፖርቹኒቲ አድርጎ ያወራል። ሁለተኛው ጦር ወታደርነት ነው። በወታደርነት እንዲያልቅ እያደረገ ይሄን አያችሁ፣ ወታደር ያስጨፈጨፈው። ስለዚህ ዩኒቨርሲቲዎች በተዘጉበት ዩኒቨርሲቲ የተመረቁት ሰልፍ ሪላያንት ወይም ራሳቸውን ሊቨብል የሆነ ዌጅ የማያገኙበት ስርዓት ውስጥ ከቶ አገር አድጋለች ብሎ ፓርላማ ላይ ይመጻደቃል። ስለ ዩሮ ቦንዱ የተናገረው እኔ በጣም አስደንግጦኛል። እኔ ቦንዱን ዲፎልት አድርጋለች ብለው ዩሮ ቦንድ ያለባቸው በ2023 ለኛ ያበደሩት አገሮች አሁን ሊጋል አክሽን በዩኬ ኮርትስ ሊጋል አክሽን በህግ ሊያቀርቡን ጨርሰዋል። ሮይተርስ ላይ ይወጣል። ሰውየው ግን በዚህ በኩል ልንከፍል ነው ዩሮን ልንከፍል ነው ብሎ ቁጭ ብለ የፈጠጠ ውሸት እኮ ነው የሚያወራው። ቅጥፈቱ እንትን የለውም፣ መቋጫ የለውም። የኢትዮጵያን ህዝብ የሚያጭበረብር ይመስለዋል። ተረት ተረት ነው የሚያወራው፣ ተረት ተረት። የኢትዮጵያ ኢኮኖሚ እጅግ አደገኛ ሁኔታ ላይ ነው ያለው። ኮራፕሽን ባለበት ደግሞ ዴቨሎፕመንት ኢዝ ኢምፖሲብል። ኢንፍሌሽኑን የምታውቁት ነው። ኮስት ኦፍ ሊቪንጉ ሃይ ነው። ዛሬ የዘይት ዋጋ፣ የጨው ዋጋ፣ የስኳር ዋጋ፣ የምን ዋጋ ብትሉ የሚቀመስ አይደለም። የባሰ እየከፍ እያለ እየሄደ በዚህ ሁኔታ ውስጥ አድጋለች። ገና ዓለም ያደንቀናል ይላል። የህልም ዳቦ ያበላል። this is crazy, this is rational thinking። እኔ የማንም ፓርቲ ደጋፊ አይደለም፣ የምንም ነገር እንትሮኛ አይደለም። ግን በኖርማል ማይንድ ስታዩት ይሄ ሰውዬ እንዴት ሀገር ሊመራ ቻለ? he is obsessed in investing every penny of the የድሃን ገንዘብ ህንፃና አዲስ አበባን ማበልጸግ ላይ አውልቷል። ኤቭሪቲንግ። ህንፃዎቹ ደግሞ ለዘመዶቹ ናቸው፣ ባለቤቶቹ እነሱ ናቸው። በህዝብ ገንዘብ የህዝብ ገንዘብ ተበድረው የሚሰሩት ባለቤቶቹ ጊዜ ያወጣዋል፣ ታሪክ ይፈርደዋል። አዲስ አበባ ላይ የፈላው እንዳሸን የፈላው ህንፃ በየት ብር ተሰርቶ እንደመጣ እግዚአብሔር ያውቃል። የድሃውን ገንዘብ ነው እየተመሳጠራችሁ በነፃ እንዳሸን የፈላው ህንፃ ባለቤቱ ይታያል። አዲስ አበባ ባለቤቷ ሌባ ነው። አሁን ይህ ህዝብ መብራቱን ይኸው መንገዱን ይኸው እየተባለ ይጃጃላል። ማጃጃል ይዘዋል። ያሳዝናል። ሌላው ስለ ሰላም ያወራው ነው። እጅግ በጣም የገረመኝ ስለ ሰላም ያወራው እጅግ በጣም የሚገርመው ምንድነው ያለው? በአዲስ አበባ እንግዲህ ተመልከቱ። this guy how crazy he is. he is a እኔ እንዴት እንደምገልጸው አላቅም። he said ሰላም መኖሩን ለማሳየት ታቦታትን ቆጠረ። ኢትዮጵያ ውስጥ ያሉት ታቦታቶች በሰላም ወጥተው ገብተዋል አለ። መስቀል ሆሊዴ የተከበሩትን በሰላም አልቋል አለ። እሱ በሰላም ካለቀ ኤሌክሽን በሰላም እናደርጋለን። let me tell you this, prime minister, it's maybe a news for you. ሰው ሃይማኖቱን በጣም ያከብራል። የራሱ ነው ሃይማኖቱ። ስለዚህ በሰላም ያልቃል። መብት አለው ለሃይማኖቱ። ታቦቱን ይጠብቃል። በአንተ ጊዜ አይደለም፣ በፈለገው ጦርነት ጊዜ ቢሆን ታቦት በሰላም ወጥቶ ነው የሚገባው። ሁሌ ልትረብሸው ፈልጋል። በርግጥ ትረብሻለህ። አሁን ባንዲራ እንዳያዝ ታደርጋለህ። ግን ታቦት በሰላም ወጥቶ መግባት የሰላም ምልክት ነው ይላል። ህዝብ የራሱን ባህል እሱም ያንገበግበዋል ማለት ነው።
then we can hold election ይላል። አማራ ክልል በሳት እየነደደ ትግራይ ክልል እንደዚህ ከቁጥጥር ውጭ ሆኖ ማነው ደቡብ ክልል የሚባለው አንድም ምስቅልቅሉ ወጥቶ የፖለቲካል ኢንቫይሮንመንቱ ምንም በማይፈቅድበት አንድም የፖለቲካል ፓርቲ ጠንካራ ሆኖ ባልወጣበት እሱ ራሱ እዛው እኮ እኔ እኮ የሚገርመኝ እሱ ራሱ እዛው መግለጫ ይሰጣል። የፖለቲካ ፓርቲዎች ትግራይን በተመለከተ ያለው ትግራይ ውስጥ ቲፒኤልኤፍ ነው፣ ሌሎቹ አጃቢ የፖለቲካ ፓርቲዎች ናቸው አለ። ኢዜማ ትሰማለህ? አጃቢ የፖለቲካ ፓርቲዎች ናችሁ እናንተም፣ ነፍስ ያለው የፖለቲካ ፓርቲ የለም። ትግራይን ይናገር እንጂ እናንተም አጃቢ ናችሁ። you won't make any difference። እኔን ለማንገስ የምትጠቅሙኝ ናችሁ። ከዛም ርቆን የሄደው ሰውየው ፕላኑንም ይነግረናል። አሁን መሰብሰብም ኢዜማማውን ትናንትና ወዲያ ወጥቶ አባላቶች የታሰሩ ምናምን እንኳን አይቀበድዳቸውም። እየታወቀ እየነገርን ገዢ ፓርቲውን አጅበው ለማጨብጨብና ሆይ ለማለት ነው የሚገቡት። the same thing ኢዜማ የተባለ ፕሮግራሙ ቆንጆ ግን የሌለ ፊሎሶፊ ከተቃዋሚነት ደጋፊነት ገብቶ ጉያ ስር ተወሽቆ እንትን የሚል ዛሬ ደግሞ ማምረጥ አልተቻልኩም መሪዎች የታሰሩ ይላል። ዋው ታሰሩ እንዴ? እንዴት ተደርጎ ኢትዮጵያ ውስጥ? ኧረ በእናትህ ብርሃኑ ነጋ you guys are dumb። ብቻ ወደ ጠቅላይ ሚኒስትሩ እንምጣ። ስለዚህ ምርጫ ማካሄድ እንችላለን፣ ታቦት በሰላም ስለወጣ ምርጫ እናደርጋለን ብሎ እንግዲህ ወገኔ ቁርጥህን ወቅ። ኦሮሚያ እንደታመሰ ነው። ተቃዋሚ እንኳን ልትቃወም በጭንቅላት ውስጥ ተቃዋሚ የኦሮሞ ተቃዋሚ ፓርቲ ይዛሃል፣ የነሽ መልስን ኦፒዲዮን የሚቃወም ነገር ተብለሃል ታድነህ የምትገደልበት ሀገር ነው። አማራ ክልል እንደምታውቁት ነው። ወይ ከተማ ውስጥ ካልሆነ በስተቀር ገጠር ወስዶ የትኛውን ነው ምርጫ የሚያካሄደው? ኢንዲፔንደንት ምርጫ ኮሚሽን በሌለበት ጠቅላይ ሚኒስትር ሆዬ ምን አለ? ምርጫውን እናካሄዳለን አለ። ከዛ አካሂደን አለ ተቃዋሚ አለመባሉ ስለሚጠቅመን አሁን ካሉት በጥፍ 10-11 እናስገባለን ፓርላማ ውስጥ አለ። ተቃዋሚዎች ስንት ምርጫ ሊያሸንፉ እንደሚችሉ ካሁኑ የተሰጣቸው ኮታ አለ። ዲሞክራሲ ባናቱ በደፋት ማለት አይደለም እንዴ? just listen። የሚናገረውን ማዳመጥ ብቻ ነው ሰውየው። sometimes I feel it's a joke when every time he open his mouth I just ሁልጊዜ አፉን በከፈተ ቁጥር I get surprised, I get shocked። ምርጫ ውድድር ይደረግና በዛ ምርጫ ውድድር 10 ወይ 15 በዶዘን የሚቆጠሩ ሰዎች እንዲገቡ እናደርጋለን፣ ይጠቅሙናል። አንደኛ የተሻለ አይዲያ ይሰጡናል። and he tell them እናንተን ደግሞ ከናንተ መሃል የተወሰኑትን የአብርሃም በግ እናደርግና ሳክሪፋይስ እናደርጋቸዋለን። ዲሞክራሲ እንኳን ደህና መጣሽ ኢትዮጵያ ውስጥ። የሱ ሚዲያ ጨብጫቢዎች አዲስ አበባ ገብተው እንዴት ነው ነገሩ? የምርጫ ነገር የሚባል ነገር አይታየንም፣ ፎርፌ ሰጣችሁ ነው እያሉ ማሾፍ አድርገውት ነበር። ይህን ህዝብ በሌለ የምርጫ ቦርድ፣ ኢንዲፔንደንት ባልሆነ የምርጫ ቦርድ ጭራሽ ሚዲያውንም በግልጽ ለህዝብ እንዲሆን እናደርጋለን። ሚዲያውማ በግልጽ ያንተ የግለሰብ የአብይ ንግሰትን በስሎ ሞሽን በምናምን በፍሬም እንደውም ዳይሬክት እያደረግከው ነው አሉ። በወጣ ቁጥር በቃ በልዩ ሁኔታ ተቀናብሮ ማቅረቢያ ያንተ ነው። ሚዲያው ያንተ የኢትዮጵያ ህዝብ መሆኑ ቀርቷል። መዋሻ፣ ማጭበርበሪያ፣ እውነትን የሚደብቅ ኢትዮጵያ ውስጥ ያለውን ክራይሲስ አንድ ቀንም የማያሳይ
ይሄ ሚዲያ ኢትዮጵያ ነፃ በወጣች ቀን በጣም መፈተሽና መጠናት ያለበት ወንጀለኛ ሚዲያ ነው። ወንጀለኛ ሚዲያ ኢቢሲ የሚሉት ፋና የሚሉት ወንጀለኛ የሆነ ሚዲያ ህዝብን ለመጨቆኛ፣ ለማረጃ፣ ለማደናገሪያ የተፈጠረ ሚዲያ ነው። ሶ ኤሌክሽን አለ፣ ፖለቲካል ስፔስ አለ ይለናል። ከዛ ሰላም ደግሞ እነኚህ ተቃዋሚዎች እንትን ምንድናቸው የሚላቸው ባንዳ ሆነ ከውጭ እሱ እኮ ከኤርትራ ጋር ሲሰራ ከርሞ ነው። እሱ ነው ባንዳ ዋናው። ታይም አይተው ይላል። ወደፊት የኢትዮጵያ ህዝብ ይፈርደኛል ሳይሉ this is what exactly happened in your case ከኤርትራ ጋር ሰራ። ዛሬ ታይም ፈረደ። ገና ሙሉ ፕሬዘንቴሽን አለኝ በአይሲሲ ኮርት በየትኛው አንቀጽ በምን ወንጀል እንድትከሰስ እንደምትችል አስረዳሃለሁ። you're a criminal basically you're a criminal so ምን ይላል? እነኚህ የዳቦ ስም ያላቸው ያጣጥላል። እሱ ተቃዋሚዎችን በያጣጣለ አገር ትደማለች፣ አገር ትመሳቀላለች። ተቃዋሚው እየጠነከረ ይመጣል። አሁን ፋኖ በጣም እየጠነከረ ነው የመጣው። ዩኒቲ በመጣ ቁጥር የተወሰነ ፍራክሽን ይኖራል። የተወሰኑ ሰዎች በዩኒቲው አይስማሙም፣ ዲፌክት ሊያደርጉ ይችላሉ። ኢትስ ቬሪ ናቹራል፣ ኢትስ ኤክስፔክትድ ኦፍ ኤኒ ሙቭመንት። ግን ያስደነግጠው ይገባ ነበር። ወይ ደግሞ ሌጂቲሜት የሆነ አንድ ኦርጋናይዜሽን ተፈጥሯል፣ ኒዱን አንደርስታንድ አድርጌ ሀገር ስለምትቀድም እኔንም ሳክሪፋይስ የሚያደርግ ከሆነ ለውጡ ሰላም እስካመጣ ድረስና አገር ስቴብል እስካደረገ ከሆነ መነጋገር አለብኝ፣ አገሪቷ እኩል የኔም የነሱም ናት ብሎ አያስብም። እሱ ያለው እዚህ ላይ፣ ሰው ያለው እዚህ ታች ነው። እዚህ ታች እንዲህ ነው የሚያየው። አምባገነኖች የሚነኩ አይመስላቸውም። ፉከራቸው ከልክ በላይ ነው። መሬት ላይ ግን የሚጨበጥ ነገር የለውም። አንድ ኃይል ያለችው እቺ ድሮን ናት። ከሰማይ በሚወርድ ቦምብ ምድር ላይ ሰላም ማምጣት አይቻልም። ልድገምልህ፣ ከሰላም በምታወርደው ቦምብ፣ ከሰማይ በማውረድ ቦምብ ምድር ላይ ሰላም ማምጣት አትችልም። ሲቪሊያን አቃጥለሃል፣ ሲቪሊያን ገለሃል። ቴረር የራሱን ህዝብ ከሰማይ በሚወጣ አሁን ትግራይ ቴረር በቴረር ነው። ከሰማይ በሚወረውረው ቦምብ የራሱን ህዝብ ቴረራይዝድ የሚያደርግ መንግስት ቢኖር ያንተ መንግስት ነው፣ የአብይ መንግስት ነው። የፓርላማው ንግግር ፉል ኦፍ ቅጥፈት፣ ማስፈራራት እናሳያቸዋለን። ዲፕሎማሲውን ከኤርትራ ጋር ያለውን ዲፕሎማሲ በተመለከተ የተናገረው ንግግር ራሱ በሙቹዋል ሪስፔክት ነው የምናገኘው፣ ወደፊት በኩልነት ልናገኘው እንችላለን፣ አብረን ሪዞርቭ እናደርገዋለን ተብሎ የዲፕሎማሲ ቋንቋ አለ። ያጠፋችኋለሁ፣ ጉልበታችንን ታያላችሁ፣ ወዳችሁ ሳይሆን በግዳችሁ ትሰጣላችሁ። እንደዛ አይባልም። በኢንተርናሽናል ዲፕሎማሲ አይባልም። ደግሞ በቀጠናው ያሉትን እንትኖች አንድ ለማድረግ ፍቅር ለመመስረት ኖ ጅቡቲ ከግብፅ ጋር አግሪመንት ተፈራርሟል። አሁን ትናንትና አንተ ጋር ሸበሌ ጋር ስለመጣ አይደለም። ሶማሌ ከግብፅ ጋር አግሪመንት ተፈራርሞ የግብፅ ጦር ሶማሌ ገብቷል። what are you talking about? ጅቡቲ በኢትዮጵያ ላይ ዲፔንድ የምታደርገው በኤሌክትሪክ ዲፔንድ የምታደርገው ውሃም ዲፔንድ ታደርጋለች መሰለኝ። ኢትዮጵያ ወደቧን በመጠቀም ኢኮኖሚዋን ቀጥ አድርጋ ያዘችላት ጅቡቲ ከግብፅ ጋር የሚሊቴሪ አግሪመንት ተፈራርማለች። አንተ ጋር መተው ሸበሌ ስለተዝናኑ የዲፕሎማሲ ድል አገኘን ማለት ነው።
አንተ ጋር በተገናኘ በነጋታው ነው የሶማሊያ መሪ ግብጽ ሄደው። So diplomatically, Ethiopia is isolated. We don't have a diplomacy. What do we have? We got nothing. So basically, የፓርላማው ንግግር የኢትዮጵያን ህዝብ ሊያሳዝን የሚገባው ንግግር ነው። አንደኛ ወደፊት ያለውን ይሄ ክሪሚናል መሆኑን ክራይም መፈጠሩን ይሄው በግልጽ ወጥቶ ለኢትዮጵያ ህዝብ ነግሮናል። ሲቪሊያን እንደተጨፈጨፉ ማሳከር እንደተደረጉ ትግራይ ውስጥ ያን ጊዜም ያቅ እንደነበረ ተናግሯል። አምነስቲ ኢንተርናሽናል፣ ዩናይትድ ኔሽንስ ሂውማን ራይትስ ኮሚሽን፣ ኢሰመኮ በሙሉ ኢሰመጉ በሙሉ ሪፖርት ሲያደርጉ የነበረውን አረጋግጦልናል። This guy belongs to jail. ዛሬም ሲቪሊያን ላይ በድሮን እየላከ የሚጨፈጭፈው የሚያልቀውን ህዝብ ግድ የለውም። ስለሚራበው ስለሚጠማው ስለ ስርዓቱ ግድ የለውም። የራሱ የሆነ ካርቭድ የሆነች ኢትዮጵያ ፈጥሮ ስለሱ ነው የሚያወራው፣ ስለሱ ነው የሚናገረው። This is a very big problem for our country. እና የሰማሁት የፓርላማ ንግግር እጅግ እጅግ የሚያሳዝን ነው። ደግሜ እንዳላሰማችሁ እንትኑ ስለያዘኝ ነው። ምንድነው ሊሰለቻችሁ ይሆናል፣ እንደው መስማት አያስፈልግ ይሆናል የሚል ነው። የኤርትራን ጉዳይ ላንሳ፣ እንስማው ትንሽ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉ። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስተር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። Okay, I'm not going to listen to it because it's very በጣም የሚያሳዝን ኮንፌሽን ነው። ልንገራችሁ፣ ይሄ ሰውዬ ለፍርድ መቅረብ አለበት። ይሄ ሰውዬ እያወቀ አስጨፍጭፏል። እያወቀ let's go to the እንትን
በህግ እንዴት እንደሚጠየቅ የህግ ተጠያቂነቱን በተመለከተ እንመልከት። በኢንተርናሽናል ኮርት እንዴት እንደሚጠየቅ ኦኬ። the key admissions ዋና አድሚት ያደረገባቸው ነገሮች knowledge of massacre ይህ ሰውዬ የግድያው ሲፈጸም አቅ ነበር። አክሱም ላይ ማሳከር ሲፈጸም አቅ ነበር። ኦኬ this is a significant legal point, turning point በኢንተርናሽናል ሎ ይሄ አይነት አድሚሽን በጣም ትልቅ ፖይንት ነው። አዌር ነበርኩኝ፣ ኖሌጅ ነበረኝ፣ እውቀቱ ነበረኝ ነው። ሌላ ስፔሲፊካሊ የጠፋውንም ያቅ ነበር። ፋክትሪስ ሉትድ ኤንድ ዲስትሮይድ አለ ያቅ ነበር ማለት ነው። የእውቀቱ የጥፋቱ ልክ እዛ ጊዜ የነበረውን የጥፋት ልክ ያቅ ነበር። this legal responsibilities under Rome statute ይባላል። ICC ኢንተርናሽናል ክሪሚናል ኮርት ያወጣቸው ህጎች አሉ። በሮም ላይ የተሰሩ ህጎች እዛ ህግ ላይ ያለውን ፖቴንሻል ሊጋል ሪስፖንሲቢሊቲ ነበረበት። ምክንያቱም ዲቴይል እውቀት ነበረው። ጎበዝ ይሄ ሰውዬ ወንጀለኛ ነው። so the power of his words የተናገራቸው ነገሮች በአማርኛ ጊዜ ስላጣሁኝ ነው። የተናገራቸው ነገሮች አንደኛ ኤቪደንስ በዚህ በፓርላማ ላይ ቆሞ መናገሩ ይሄ ኤቪደንስ ነው። ኦኬ በፓርላማ ላይ ቆሞ ይሄንን ወንጀል ሰርቻለሁ ብሎ መናገሩ ኤቪደንስ ነው። ሁለተኛ ሊጋል ዲዩቲስ he has as a prime minister ማለት ነው። እንደ ፕራይም ሚኒስተርነት ኃላፊነት አለበት። ሊጋሊ ዲዩቲ አለበት as a leader to act in accordance to his responsibility ሀገር በሰጠችው ኃላፊነት በመሰረት ኦኬ ኃላፊነት መሰረት መወሰን አለበት። ይሄ ሰውዬ ግን አላደረገም። ሰልፍ አክኖሌጅመንት ሰውየው ራሱ የተደረገውን ወንጀል አቅ ነበረ፣ ኃላፊነት እንዳለብኝም አቅ ነበረ። ኦኬ ይሄ ኢምፕሊኬት ያደርጋል መስራት፣ ኃላፊነት መውሰድ ኦኬ እንዳለብኝ እያወቅኩ ኃላፊነት ካልወሰድኩ በኢንተርናሽናል ሎ ተጠያቂ ያደርገዋል። ጎበዝ በጣም የሚገርም ነው። ሌላው ICC statute serves as foundational legal document establishing ICC የሚባለው ኢንተርናሽናል ክሪሚናል ኮርት ፋውንዴሽን ነው። ዋር ክራይም የሚባለው ነገር አለ በICC ፋውንዲንግ በዋር ክራይም አለ። ዋር ክራይምስ አጌንስት ሂውማኒቲ በሰው ልጅ ላይ የተፈጸሩ ወንጀሎች በሲቪሊያን ላይ ለነሱ ጀስቲስ የማግኘት መብት አላቸው። እነሱ ላይ ወንጀል ሲፈጸም እነዚህን ወንጀል የፈጸሙት ደግሞ አካውንተብል ይሆናሉ የሚል ነው። this is why ICC was founded ወንጀል የሰሩ ሰዎች እንዳያመልጡ ነው። አመታት ቢያልፉም በሩዋንዳ፣ በዩጎዝላቪያ፣ በቦስኒያ ወንጀል የሰሩ በሙሉ ታንቀው ሲቪሊያን የወሰዱ በሙሉ አንደር ኢንተርናሽናል ሎ ጠቅላይ ሚኒስትር ሆንክ ኦኬ ፕሬዚዳንት ሆንክ nobody has immunity ትሰማላችሁ። they don't have immunity. he has no immunity. he has no ምንድነው በጠቅላይ ሚኒስትር ስለሆነ በህግ አይጠየቅም የሚባል ነገር የለም። ኦኬ so he takes a personal responsibility, accountable ነው። ኦኬ ይሄ እንትን ነው። ኦኬ so crime against humanity ማለት በሰው ልጆች ላይ የተፈጸመ ወንጀል። አብይ admits himself ራሱ ነው ያለው በዚህ በፓርላማ ላይ ሲናገር ምን አለ? በአክሱም ላይ ሲጨፈጨፉ አውቃለሁ። ማሳከር ሲደረግ በግሩፕ ሰብስበው ሲቀሏቸው አውቃለሁ። ሲስተሚክ አታክስ ኦን ሲቪሊያንስ ሲደረግ ያውቅ ነበር። አርቲክል 7 የአይሲሲ የኢንተርናሽናል ኮርት አርቲክል 7
ተጠያቂ ያደርገዋል አብይን። This is amazing. Systemic looting. ምንድን ነው ያለው? ተዘረፈ፣ ተሰረቀ አይደል ያለው? መጀመሪያ የቤቶችን የሰዎች ቤት ተዘረፈ። ከዛ በኋላ ደግሞ ፋክትሪውን ነጠቁት። The looting of factories and civilian properties has been acknowledged. በሱ ተቀብሎት ነበር። That means he knows. ይሄ ደግሞ በሮም ስታቹ የሎካል ኮሚኒቲን ወይንም ደግሞ እዛ ያለውን ማህበረሰብ ሊጎዳ የሚችል የኢኮኖሚክ ጥቃት ሲደርስ ኃላፊነት ወስዶ ያልጠበቀ ይቀጣል። እንዳልኳችሁ በጣም የሚገርመው አብይ እንዳለው የኤርትራን አርሚ they were targeting non-combatants ማለት ለውጊያ የቀረቡትን ይሄን ማለት ነው። ለውጊያ ተዋጊዎችን አልነበረም፣ ሲቪሊያንስን ነበረ የሚጨፈጭፉ የነበሩት። ቲፒኤልኤፍን ስንጠላ ስለነበረ ቲፒኤልኤፍን በጣም የሚዋሽ ኃይል ስለነበረ አላመነውም ነበር። ነገር ግን አብይ አሁን አድሚት አድርጓል። ኦኬ he's the command responsibility and article 28 ኦኬ ሊደሮች ወይም ኃላፊዎች ማለት ነው። ኃላፊ ሆነ ክራይም ሲፈጠር ኖሌጀብል ከሆንክ በጅም ባትፈጽሞ ማለት ነው you are responsible ኦኬ አብይ ወንጀሉ ሲፈጸም እናቅ ነበር። ከሽሬ ስንወጣ እናቅ ነበር። ጭራሽ መቀሌ ጋር ቆምንና መቀሌንም መተው እንዳያጠፉ ጠበቅነው አለ። this guy ለኢትዮጵያም ለኢንተርናሽናል ኮሚኒቲም ኮንፌስ እያደረገ ነው ወንጀሉን። ኦኬ he has a knowledge, he's a leader. failure to act የሚባል ነገር አለ። ይሄኛው ይሄ ነው failure to act. a leader failure to act upon his knowledge can result in criminal liability. እውቀቱ ኖሮት ይሄ ወንጀል እንደተፈጸመ አውቆ በሊደርነቱ ወይም በፕራይም ሚኒስትርነቱ አብይ በስልጣን ባለው ስልጣን መሰረት ይሄ ወንጀል ተፈጥሯል፣ ይሄ ወንጀል ተሰርቷልና የዓለም ሕዝብ ይወቅልኝ ማለት ይችላል። ኦኬ he can condemn it, he can expose it. he didn't do none of it. ምንም ነገር ያደረገው ነገር የለም። ማን ነው የላከው? ነግሯችኋል እኮ እሱ ገዱን እናንተና እንደ ላከው። ኦኬ so he says oh ኤርትራ is another country. እኔ አይደለሁም ወንጀሉን የፈጸምኩት፣ ኤርትራ ሌላ ሀገር ናት ሊል ይችላል። በኢንተርናሽናል አይሲሲ ይሄንንም አስገናዝበውታል። በምንም ተአምር ዳይሬክት ኮማንድ ኖት ኒድድ። ወንጀለኛ ለመባል ዳይሬክትሊ ያንተ ስር ያለ ኃይል ወንጀሉን መፈጸም የለበትም። በአንደር ኢንተርናሽናል ሎ command is not required for accountability. Effective control can establish responsibility for actions taken during joint operations. But during joint operations ማለት የትግራይና የኢትዮጵያ ጦሮች አንድ ላይ ነው፣ የኤርትራና ኢትዮጵያ ጦር አንድ ላይ ነበር የሚዋጉት ያን ጊዜ። በዛን ጊዜ ለተፈጸመ ወንጀል ሁለቱም ጆይንት ኦፕሬሽን ያደረጉ አካላት ኃላፊነት አለባቸው ይላል። አብይ ተጠያቂ ነው። so he cannot say ኤርትራ ናት የፈጸመችው ወንጀል ማለት አትችልም። አብይ አንተ ነህ ወንጀሉን የፈጸምከው literally. that's why when I heard today እውነቴን ነው የምላችሁ እንትኑን ስሰማው ሪፖርቱን ስሰማው I was shocked beyond belief. okay ሌላው የሚቀጥለው ስላይድን ስንሄድ ኤዲንግ ኤንድ አቤቲንግ የሚባል ነገር አለ። መርዳት እና መደገፍ፣ ወንጀል ሲፈጸም መርዳትና መደገፍም በራሱ ወንጀል ነው። ኦኬ ኤዲንግ ኤንድ አቤቲንግ የሚባላል። ሶ አብይ በኖሌጁ ያለው እውቀቱ ያለው የዚህ ወንጀል መፈጠር እውቀቱ ያለው ፋሲሊቴት ማድረግ ወንጀሉ በሚፈጸምበት ሰዓት አክሽን ቢወስድ ኖሮ የተወሰነ አክሽን ቢያደርግ ወይ አቁሙ ቢል ብን ወንጀሉን መጠን ሊቀንስ ይችል ነበር። እሱ ግን ፋሲሊቴት ነው ያደረገው። ምንድነው ያለው? ጭራሽ እኛ እያስለቀቅን ስንሄድ እነሱ ከኋላ እየገቡ
ጨፈጨፏቸው ዘረፉ ነው ያለው so he is facilitator okay under international law ተጠያቂ ነው supporting military operation can lead to accountability ይሄ በሚሊተሪ አክቲቪቲ ሰፖርት ተደርጎ ነው የኤርትራ መንግስት ነፍሳችንን ያላዳነው ያለ ኤርትራ እንዲያንሆንም ነበር ምናምን ሲል ነበር there we were partners definitely the Ethiopian army was partners with Eritrea so the fact that we were partners አብረን ስለነበረን ይሄም አንድ በሚሊተሪ ጆይንት ኦፕሬሽን ስለነበረን ተጠያቂ ያደርገናል ሌላው ሳይለንስ ነው ይሄ አሁን እስከ ዛሬ ድረስ ያልነገረንና ዛሬ የነገረን ወንጀል ተጠያቂ ያደርገዋል silence knowing that the crime has been committed ወንጀል እንደተሰራ እያወቅ if you don't say nothing either through your spokesperson to the international community ወይ ለኢንተርናሽናል ኮሚኒቲው አንድም ነገር ካላልክ if you keep silent that's what he said እኛ እናወራም ብለን ሰውየው እኮ ተናግሯል መረጃ በመረጃ ቃሏን እየሰነጠቁ ብቻ ነው ሰውየውን ጄል መወርወር የሚያስፈልገው አናወራም ብለን ዝም ብለን ነበር this is a crime when you know crime when you are silent you go to jail እኛም ሀገር ባለን ህግ ወንጀል ሲሰራ ካየን በህግ ማሳወቅ ግዴታ አለብን አላለም he failed to take any action in fact he took a part in it so ሌላው private diplomacy he sent an envoy አሁን ሲጠየቅ እኔማ እንትን ስላኩኝ እኮ ይኸውላችሁ ተው ብዬ private envoy ላኩኝ ደጉን ላኩ እንትን ላኩ ቢል that is not a legal defense private diplomacy does not fulfill legal duties በህግ የተሰጠህን ስልጣን አልተጠቀምክም እንደ ፕራይም ሚኒስተር ለኢንተርናሽናል ኮሚቴ አላሳወቅም እንደ ጦር እንዳለ ህዝብህን ዲፌንድ አላደረክም ማሳከር ሲፈጸም ሳይለንት ፈጥረሃል ደጉና ሬድዋንን እና እንትናን በመላክ የኤርትራ መንግስት ሲጨፈጨፍ ዝም ብለሃል so private diplomacy cannot protect you from being accountable by law by ICC okay public actions ማድረግ የነበረብህ ፐብሊክ አክሽን ኢሚዲየትሊ ሰስፔንድ ማድረግ ነበረብህ ኮኦፐሬሽን ከትግራይ ጋር አልሰራም ካሁን በኋላ ወንጀለኛ ድርጅት ስለሆነ ብለህ መቆም ነበረብህ ወይ ደግሞ you have to public condemns ማድረግ ነበረብህ በኢንተርናሽናል ደረጃ በኦፊሻል ስፖክስ ፐርሰን ህዝቤ የተጨፈጨፈ ነው ማለት ነበረብህ አንዳቸውንም አክሽን አልወሰድክም እስከ ዛሬ ድረስም ለኢትዮጵያ ህዝብ አልነገርክም የሚያሳዝነው ይሄ ሂስትሪ ነው አልፏል ትላለህ አላለፈም it's today you will be accountable today ያቺ ማሳከር የተደረገባት እናት she's going to hold you accountable the international law is not say እንኳን ትናንትና ለተደረገ ጦርነት 40 እና 30 ዓመት ለተደረገ ጦርነት there is no statute of limitation የሚባል ነገር የለም time limitation የለውም ትጠየቃለህ ታሪክ ነው ትላለህ እሱ እኮ የሚዘገንነኝ ይሄ ኢትዮጵያ ውስጥ ወንድሞቼ የሚዘገንነኝ ነገር ትናንትና የሞቱትን እንኳን ማስታወስ አይፈልግም የኢትዮጵያ አብይ መሰሎቹ ትናንትና የሚያስጨበጭባቸውን አማራ ክልል ትናንትና የረገፉትን ዞር ብለው ያዩዋቸው ሌላ አዲስ ነው የሚያመጡት የኢትዮጵያ ህዝብ ትል ነው ኦብጀክቲቭ ነው እንደ ሰው የሚቆጥሩንም አይመስለኝ ቁጥሮች ነን ስለዚህ ትግራይ ላይ ያለቀው እንትን እንኳን ጸጸት እንኳን ትንሽ እንኳን ይሰማው እያወቅን ነው ዝም ያለ ነው ይላል ይሄ መሪ መሆን የሚገባው አይደለም ፓርላማውም የደደቦች የጅቦች ፓርላማ ነው ከተናገረው ውስጥ አንድም ነገር ሰብስታንስ ያለው ነገር አይወጣም በውሸት የታጀበ የታመቀ በወንጀል የታመቀ it's unbelievable ኖርማል ጭንቅላት ላለው ሰው አንደርስታንድ ማድረግ በጣም ይከብዳል በጣም I'm really passionate about this thing በጣም ደስ የሚለው እንደ በፊቱ አፍኑንም አሁን ድሮ ቢሆን በመንግስት ሚዲያ ብቻ ነበር የምናገረው አሁን አንድም ሰው ሁለትም ሰው አዳመጠ ሐሳባችንን እንገልጻለን ኢትዮጵያ ህዝብ እንዲያውቅ በደንብ እናብጠረጥረዋለን እንደፈለገው ወጥቶ ሊዋሽ አይችልም እንደፈለገው ሚዲያውንም ቢቆጣጠረው እዛ አዲስ አበባ ያለውን ግድ የለም በጣም ደስ በሚል ሁኔታ በየሚዲያው
እያፍረከረክ ነው ላይክ እውነቱ እየወጣ ነው ጥሩ ነው መሪዎቻችንን ውሸታቸውን እንደዚህ ማጋለጣችን ጥሩ ነው ፓርላማውን ተውት የሞተ ፓርላማ ነው አይሲሲ ኢትዮጵያ የአይሲሲ የኢንተርናሽናል ክሪሚናል ኮርት ሜምበርሺፕ የላትም ስለዚህ ኢትዮጵያ is not ICC member which complicates enforcement ለማድረግ ለኢንተርናሽናል እንትኑ ይከብዳል ነገር ግን አያችሁ the UN can investigate allegations of war and crime and human rights violation accountability beyond ICC membership እንደ ጦር ወንጀለኛ የሚያዝበት የዩኤን ሜካኒዝም አለ ለዚህ እኮ ነው የዩኤን ዩናይትድ ኔሽንስ ያቋቋመውን ስፔሻል ኢንቨስቲጌሽን ዩኒት ቲፒኤልኤፍም እነሱም ይጥፋ ያሉት አብይም ያለው ቲፒኤልኤፍም ንጹህ አይደለም ባይዘው አማራ ክልል የሰራውን ወንጀል የእሱን ብቻ አጋኖ አውርቶ የአብይን ለመደበቅ ሞከረ እንጂ ቲፒኤልኤፍም የራሱን አትሮሲቲ ፈጽሟል ተዘርፈናል ብሎ ዘርፏል አማራ ክልል ሲገባ ምንም ጥያቄና መልስ የለው ገሏልም ጥያቄና መልስ የለው ቲፒኤልኤፍም ተጠያቂ ነው ሁለቱም ቲፒኤልኤፍም ኤርትራ መንግስትም አብይም ሶስቱም የጦር ወንጀለኞች ናቸው ሶስቱም ኢንቨስቲጌት የሚደረጉበትን የዩናይትድ ኔሽንስ ሂውማን ራይት ኮሚሽንን ስፔሻል ኢንቮይን ይቆም ብለው ሶስቱም ተስማምተው እንዲቆም አደረጉት ታይሙ ላፕስ እንዲያደረጉ ኤክስቴንድ እንዳይደረግ ከእንትን ያደረገበትን ይሄ ወንጀል እንዳይጋለጥ ማለት ነው እንግዲህ ኢትዮጵያኖች በሊጋል ሎ ፈርም ያላችሁ በሎ ፈርም ላይ ያላችሁ ሰውየው የተናዘዘውን ኑዛዜ ይዛችሁ ወይ ኢንተርናሽናል ኮሚቴ ኮርት መቅረብ ነው ወደ ዓለም አቀፍ መድረክ ማቅረብ ነው በእንግሊዘኛ በደንብ አቀናጅቶ ተርጉሞ ማቅረብ ነው ይህ ሰው ወንጀለኛ እንደሆነ የተናዘዘበትን ኑዛዜ አሁን ፊውቸር ትራንዚሽናል ጀስቲስ ደግሞ ወደፊት ኢትዮጵያውያን ለፍርድ በሚያቀርቡበት ጊዜ ይሄን የተናዘዝከውን ወንጀል ለፍርድ ነው የሚቀርብ አንተ ሪዞርትና ላብይ ነው ዳይሬክትሊ የምነግርህ አንተ ሪዞርትና እንትን በምታስመርቅበት ሰዓት የኢትዮጵያ ህዝብ እንደ ቅጠል እየረገፈ ነው የኢትዮጵያ ህዝብ ኑሮ መሮታል ከብዶታል ሰላሙ የለም ፓርላማ ላይ ቀርበህ የምትሰጠው መልስ ከአመት አመት ተመሳሳይ አንድ አይነት ነገር አገር አደገ አላደገም ቁልቁል ይሄዳል በአመቱ ተመልሰን ፓርላማ ስንመጣ አገር ከነበረችበት ወደ ባሰ ማጥ ውስጥ ገብታ ነው የምንመጣው 6 አመት የቁልቁለት መንገድ በሰላሙ በዲሞክራሲው ማንድም ፓርቲ የሌለበት የዲሞክራሲ መብት የሌለበት ቅልጥ ያልክ አምባገነን መነጋገር ብለህ አታውራ የሚነጋገሩትን በሙሉ ሰብስበህ ከርቸሌ ከተትካቸው በመነጋገር እንመነል ወረርዘይ እነ ክርስቲያን በአማራን ወክለው የሚናገሩት ነገሮች በሙሉ ሰዎች በሙሉ የታረካቸው የት ናቸው ጋዜጠኞቹ የት ናቸው ስንት ጋዜጠኛ ነው የታፈነው እነ ታዬ የት ናቸው እነ ታዲዮስ ታንቱ የት ናቸው በመነጋገር ትላለህ እንዴ ሚዲያውን ተቆጣጥረህ አይደለም ውጪ አንተ ፓርላማ ውስጥ የተሰበሰቡ ሰዎች መናገር አይፈልጉም ይፈራሉ የፓርላማውን አባል እኮ ነው ቤቱ የቀጠቀጥከው ከስልጣን ወረዳ አለኝ ብለህ መናገር መተንፈስ የሚፈራበት ሀገር ፈጥረሃል ኮንግራቹሌሽን ሞትህን ታፋጥነዋል በእውነት በዚህ አያያዝ የኢትዮጵያ ህዝብ ቻይ ሆኖ እንጂ የህዝብ መሞት አልነበረበትም እንዲህ ማለቅ አልነበረበትም ቆይተሃል እዚህ ስልጣን ላይ ለረጅም ጊዜ በቃ ይበቃል ውረድ ካሁን በኋላ 5 አመት ኢትዮጵያ ጫንቋውም የላትም አንተ ፓላስ ለአረቦቹ የሰራኸውን ፓላስ ከተማ ውስጥ የምታፈቀርቀው እንትን it's not going to bring development I can tell you that 99% ከቀበሌ ጀምሮ ከቤቱ ከወጣ ጀምሮ ሰው በጉቦ እየተበላ የሚሊሻ የምን እየተባለ ኑሮ መኖር ያልቻለ ህዝብ ለአደጋ መከላከያ ባልፈረመበት የደሞዙን 60% ገና ከቤቱ ሳወጣ እየዘረፍከው ኢኮኖሚ አቅሙ ከሚችለው በላይ ኤክስፔንስ ያለበት ህዝብ ፈጥረህ
ከትምህርት ገበቻ ውጪ የሆነ በሚሊዮን የሚቆጠር ወጣት ይዘ የኢኮኖሚ ሴክተሮቹን በሙሉ ባንተ ሰዎች ተቆጣጥረ ሰላም እንደሌለ ያወቀው ልብ ሰላም አለ ብለ ምርጫ አካሂደ የትኛውን ሀገር ልትመራ እንደሆነ እግዚአብሔር ይወቀው። ለነገሩ አምባገነኖች አወዳደቃቸውን አያውቁትም። እውነቴን ነው የምልህ፣ አትቆይም፣ ትወድቃለህ። ይህ ህዝብ በቅቶታል፣ መሮታል። በቀደም ያደረከው ፓርላማ ውስጥ ያደረከው ንግግር ማፈሪያ ነው። ቅጥፈት፣ ኑዛዜ እና የአምባገነኖችን እቅድ ያየንበት ነው። እንግዲህ አብራችሁን ስለነበራችሁ በጣም እናመሰግናለን። ለዛሬ የነበረን ፕሮግራም ይሄ ነው። በያላችሁበት ሰላም ሁኑ። ቤተሰቦቻችሁንም እናንተንም ኢትዮጵያንም Ethiopia's northern Tigray region could suffer life-threatening malnutrition in the next 12 months. That's according to the United Nations. ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ። ታውቃላችሁ።